ሰማይን የዘረጋ አምላክ በእንጨት መስቀል ላይ ሰቀሉት። ቀይ ግምጃ ለበሱት። ከአመፀኞች ጋር ተቆጠረ የሚለው ትንቢት ተፈጸመ። እጆቹና እግሮቹን በሚስማር ከመስቀሉ ጋር ቸነከሯቸው። በችንካር የተበሱት እጆቹና እግሮቹ ደም አዘነቡ። ምሕረት ያደረጉ አዳምን የፈጠሩ እጆች ተቸነከሩ። ወንጌልን በሚያስተምርበት ጊዜ እውር የሆነ ሰው አምጥተው በእጁ ዳሶ ያድነው ዘንድ ለመኑት። ጌታችንም በእጁ ይዞ በምራቁ ቀብቶ ዓይኖቹን ዳሰሰውና አበራለት። ልምሾ የሆኑት አንካሶችም በሽተኞችን፣ ደዌ የጸናባቸውን፣ ጋኔን የሚጥላቸውን፣ አጋንንት ያደረባቸውን በእጁ እየዳሰሰ አዳናቸው። አይሁድ ግን እኒህን እጆች በሁለት ችንካር ቸነከሩት። ናይን በምትባል ሀገር አንድ የሞተ ብላቴና በእጁ ይዞ አንተ ብላቴና ተነስ ብሎ አስነሳው። አይሁድ ግን እኒህን እጆች ቸነከሯቸው። ከዳን እስከ ቤርሳቤህ በአይሁድ አገራት የተመላለሱ የጠፉትን በጎች ለመፈለግ 33 ዓመት ከ3 ወር የተመላለሱ እግሮችን አይሁድ በመስቀል ቀኖት ቸነከሯቸው። መከራ ቢያጸኑበትም እርሱ ግን አልተቀየማቸውም።